ታቦት ስናነግስ አንዳንዶቹ ጣዖት ያመለክን እንጨት ተሸክመን የምንዞር እግዚአብሔርን የከዳን ታቦት ስናነግስ አንዳንዶቹ ጣዖት ያመለክን እንጨት ተሸክመን የምንዞር እግዚአብሔርን የከዳን ክርስቶስን ከቤልሆር መለየት ያቃተን የሚመስላቸው ሰዎች አሉ። ጌታን አልተቀበላችሁም፣ አልበራላችሁም። እናንተ መቼ ነው በእናንተ ቤተክርስቲያን ኢየሱስ የሚሰበከው? ለምንድነው ታቦት በብሉይ ኪዳን የቀረነው? በአዲስ ኪዳን እኮ የለም፣ በክርስቶስ ተተክቷል አሉ። ዋናው ነገር መጽሐፍ ቅዱስን አለማወቅና ቤተክርስቲያን ምን እንደምታስተምር ጠልቆ ያለ መረዳት ነው። ኦርቶዶክሳውያን አንድ ነገር ብቻ እርግጠኛ ሁኑልኝ፣ እኛ በአዲስ ኪዳን ታቦት አልቀረም። ታቦት አለመቅረት ብቻ ሳይሆን በታቦቱ የሚመለከው ኢየሱስ ክርስቶስ መሆኑን እንድትረዱ ፈልጋለሁ። እንዲህ ነው ቃሉ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ክርስቶስ ምን አለ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም። ስለዚህ ክርስቶስ በአዲስ ኪዳን የገባው ቃል ኪዳን ምንድን ነው? ስጋዬን ብሉ ደሜን ጠጡ እኔም የዘላለም ሕይወት እሰጣችኋለሁ። የማን ቃል ኪዳን ነው? የኢየሱስ ክርስቶስ ቃል ኪዳን ነው። ይሄ ቃል ኪዳን በመቼ ጸና? ማቴዎስ 26 ቁጥር 26 ላይ ዓርብ ሊሰቀል ሐሙስ ሆኖ ህብስቱን ባረከ፣ እንካችሁ ብሉ ይህ ስጋዬ ነው፣ እንካችሁ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ በመስቀል ላይ የሚፈሰው ደሜ ይህ ነው አላቸው። ስለዚህ ያንን ሰጣቸው። ህብስቱን ስጋውን በህብስቱ ደሙን በወይኑ አድርጎ በሚታይ ነገር ሰጣቸው። ፍቅር ማለት እንዳልኳችሁ ለቀን ፀሐይን ለሌሊት ጨረቃን መስጠት ሳይሆን ብሉኝ ጠጡኝ ብሎ ራስን መስጠት ነውና አምላክ ራሱን ሰጠ። ስለዚህ ይሄ ቃል ኪዳን የሚፈጸመው ቃል ኪዳኑ ምንድነው ስንል ስጋውን መብላት ደሙን መጠጣት ነው። እኛ ብለን የምንጠራው የቃል ኪዳኑ ምንድነው? አልሰማው የቃል ኪዳኑ ታቦት ብለን የጠራ ነው። እግዚአብሔር በብሉይ ኪዳን ከእስራኤል ጋር ስላደረገው ቃል ኪዳን አይደለም። የቃል ኪዳኑ ታቦት ብለን የምንጠራው በአዲስ ኪዳን እግዚአብሔር ከእኔና ከእናንተ ጋር ስላደረገው ቃል ኪዳን ነው። ያ ቃል ኪዳን ምንድነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ለደቀ መዛሙርቱ ቆርቦ ቁረቡ አለ። አምላካችን ቆርቦ ቁረቡ ካለ መቁረብ ነው። ተጠምቆ ተጠመቁ ካለ መጠመቅ ነው። ጾሞ ጹሙ ካለ መጾም ነው። ጌታ የተናገረውን እናደርጋለን ካሉ ጌታ ያደረገውን ለምን አያደርጉም? የተናገረው ይበልጣል፣ ያደረገው ይበልጣል። አምላክ እኮ ከቃል አልፎ በተግባር አድርጉ ነው ያለን። ለምሳሌ የአንድ ሀገር መሪ ክትባት ሲከተብ ከታየ ሁኔታው ከባድ ነው ማለት ነው። ተውት የኛን ሀገር አንድ ጊዜ ደም እጥረት አለ እባካችሁ ደም ስጡ እያለ ቀይ መስቀል ቢለፈልፍ ማን ይስማው? ኋላ ጠቅላይ ሚኒስትሩ ሄድ አሉና ደማቸውን ሲሰጡ ሰልፍ በሰልፍ ሆነ። የሆነ ጥቅም ቢኖረው ነው እሳቸው ደም የሰጡት። እባክህ ደሜን ቅዳኝ የሚል በዛ። ኧረ እባካችሁ ጽዳት አጽዱ ሰፈራችሁን ሲባል ሰውም ቢያለ ጠቅላይ ሚኒስትሩ መጥረጊያ ይዘው ሲወጡ ምክንያት ቢኖረው ነው ብሎ ሰው ሰፈሩን ሳይሆን ጎረቤቱን ማጽዳት ጀመረ። የሆነ ነገር ቢኖረው ነው ብሎ ዛፍ ትከሉ ቢባል ሰው እሺ አይልም። ጠቅላይ ሚኒስትሩና አንዳንድ መሪዎች ወጥተው ዛፍ ሲተክሉ እንዴ እኔ ከማናንሽ የሆነ ጥቅም ቢኖረው ነው አለ። ሰው ምንድነው? የአንድ ሀገር መሪ አንድ ነገር አድርጎ ካሳየ ሁኔታው ከባድ ነው። እንግዲህ አስቡት፣ መሪዎች ያደረጉት ይሄን ያህል ከተከበረ ክርስቶስ ደግሞ ምን አደረገ? ጾመ። ከዛ ምን አለ? ጾሙ አለ። ተጠመቀ፣ ተጠመቁ አለ። ቁርባንን መስርቶ ራሱ ቁረቡ አለ። ጌታ ያደረገውን ማድረግ በምንም ተአምር ኃጢአት ሊሆን አይችልም። ጌታ የወደደውን ያደረገውን እናደርጋለን። መርፌው ባለፈበት ክር ያልፋል። ክርስቶስ በሄደበት እኛም እንሄዳለን። ግድ ነው። ክብር ለመድኃኒዓለም። ስለዚህ የቃል ኪዳን ታቦት አለን። ከዛ ቅዱስ ጳውሎስ ምንድን ነው የሚለው? መሰዊያ አለን ይላል። መሰዊያ አለን ማለት ብቻ አይደለም። ያንን ቃል ኪዳን እንዴት ነበር የፈጸሙት ሐዋርያት? ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ሳይገባው ወይም ሳይገባው ከክርስቶስ የክርስቶስን ስጋና ደም የበላ ከክርስቶስ ስጋና ደም ዕዳ አለበት። ስለዚህ ሳይገባው በዘር በቋንቋ በሃይማኖት በሀብት አይደለም፣ ይቅርታ
ነው የሚመሰረተው። በማመን ወርዷል፣ ተወልዷል፣ ሞቷል፣ ተነስቷል፣ አድኖኛል ብሎ የሚያምን ሰው ይሄ ስጋ ነፍስ የተለየው መለኮት የተዋሃደው የዕለተ ዓርብ ቅዱስ ስጋው ነው፣ ክቡር ደሙ ነው፣ በቃ ለኔ የፈሰሰው ነው ብሎ አምኖ ከመጣ ይቆርባል፣ ይቀበላል። ይሄ የእግዚአብሔር ቃል ኪዳን ነው። ስለዚህ ሳይገባው ወይም ሳይገባው አይብላ አለ ቅዱስ ጳውሎስ። ሐዋርያትም ይህንን ስርዓት በመሰዊያው ላይ ሐዋርያትን ሁለትን ስታነቡ በመሰዊያው ላይ ይህንን ስርዓት ይፈጽሙ እንደነበረ መጽሐፍ መሰዊያ እንዳላቸው ይናገራል። ያ መሰዊያ ምንድነው ስንል የቃል ኪዳኑ ታቦት ነው። ምን አይነት ቃል ኪዳን የሚፈጸምበት? የክርስቶስ ስጋና ደም የሚፈተትበት ነው። ልብ በሉ። እኛ በሶስት አይነት ነገር ነው የምንጠራው። አንድ የቃል ኪዳኑ ታቦት የምንለው ከእስራኤል ስጋ ጋር ስላደረገው ቃል ኪዳን ሳይሆን በአዲስ ኪዳን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለው ስጋውና ደሙ ይፈተትበታል። አንድ ለዛ የቃል ኪዳን ታቦት ተባለ። ሁለተኛ ምንድነው የምንለው? ጽላት ወይም ሰሌዳ የተባለው 10ቱ ትእዛዛት ስለተጻፉበት አይደለም። ምንድነው የተጻፈበት? አልፋና ኦሜጋ። እስቲ በሉ። ክርስቶስ ምን አለ? እኔ አልፋና የመጀመሪያውና የመጨረሻው። መጀመሪያ ሳይኖረው መጀመሪያ ተባለ፣ መጨረሻ ሳይኖረው መጨረሻ ተባለ። ስለዚህ ክርስቶስ ምንድነው የሚባለው? አልፋና ኦሜጋ የማን ስም ነው? የክርስቶስ የኢየሱስ ስም ነው። ስለዚህ ታቦቱ ላይ ምን ተብሏል? አልፋና ኦሜጋ። ታቦቱ ፊት ስንሰግድ ፍጥረት ሁሉ ይላል ፊልጵስዩስ 2 ላይ በሰማይም በምድርም ያሉት ሁሉ ከስም ሁሉ በላይ ለሆነው ለኢየሱስ ስም ይንበርከኩ ይስገዱ ይላል። ስለዚህ ኦርቶዶክሳውያን መጽሐፍ ቅዱስ ለኢየሱስ ስም ስገዱ አለ። የኢየሱስ ስም ያለው ምኑ ላይ ነው? ምኑ ላይ ነው? ስለዚህ ታቦቱ ላይ ነው ያለው። ተንበርክከን ስንሰግድ ቅዱስ ጳውሎስ ፍጥረት ሁሉ ለኢየሱስ ስም ይስገዱ ያለው ተፈጸመ አልተፈጸመም? ኢየሱስ ተመለከ አልተመለከም? ለኢየሱስ ተሰገደ አልተሰገደም? ቆይ የተሳሳቱት ቅዱስ ጳውሎስ ስሙ ላለበት ፍጥረት ሁሉ ይስገድ አለ። እኛ ሰገድ የሰገድነው ነው ልክ ያልሆን ነው ያልሰገዱት ናቸው። አቤት ግለጹልኛ። ያልሰገዱት እርግጠኛ እንድትሆኑ ነው። እርግጠኛ ሆነን እንድናመልክ ነው ስና ምንም ጥርጥር የለው። ምንም ጥርጥር እኔ ኦርቶዶክስ በመሆን አንድ ቀን ተጠራጥሬያለሁ። አንድ ቀን እውነት ስለሆነች እውነቱ ደግሞ በመጽሐፍ ቅዱስ የተመረተ ስለሆነ ነው። እንዲህ ነው የሚለው ፍጥረት ሁሉ ለስሙ ይስገድ። ለስሙ እንሰግዳለን ማለት ነው። በጣም ጥሩ። ኦርቶዶክሳውያን የምንሰግደው ለኢየሱስ ስም ነው። ታዲያ ለምን በማርያም ስም፣ በሚካኤል ስም፣ በኡራኤል ስም፣ በቅዱሳን ስም በአጠቃላይ ሆነ ሲባል ይሄ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ እንዲህ ይላል ለቅዱሳኔ፣ ለጻድቃን፣ ለሰማዕታት፣ ለወዳጆቼ በሙሉ ከወንዶችና ከሴቶች የሚበልጥ ስምን በቅጽሬ ውስጥ ለዘላለም እሰጣቸዋለሁ አለ። ስሙ በቅዱሳን ነው። በአቡነ ሊሰየም ይችላል፣ በአቡነ አረጋዊ ሊሰየም፣ በተክሊል ሊፈጸም ይችላል። በውስጡ ግን የሚመለከው ማን ነው? ማን ነው? በውስጡ የሚመለከው ግን እግዚአብሔር አምላካችን ነው። ይህን እርግጠኛ ሁኑ። ከዛስ ታቦቱ ማደሪያው የእግዚአብሔር ማደሪያ ነው። በብሉይ ኪዳን እግዚአብሔር በደመናት ተከናንቦ ሙሴና አሮን ያነጋግራል። በአዲስ ኪዳን ግን እንደዛ አይደለም። እግዚአብሔር በስጋ ወደሙ በአካል ሆኖ ሕዝቡን ለድህነት ይጠራል። ለድህነት ኑ ብሉኝ፣ ኑ ጠጡኝ እያለ በታቦቱ ይጠራል። ከብሉይ ኪዳን ይልቅ ምን አለ ቅዱስ ጳውሎስ በዕብራውያን 13 የአሮን ልጆች ከዛ ሊሳተፉ አይችሉም አለ። አዎ የአሮን ልጆች ያንን የሚያብረቀርቅ ያማረ ልብስ ለብሰው ያንን የመስዋዕቱን ቀንድ ደም ረጭተው በፊቱ እንደሚያከብሩት እነሱ አይደለም። የሰላም የደህንነት መስዋዕት ይሰዋ ነበረ። የጠቦቶች፣ የጊደሮች፣ የዋኖሶች ደም ይሰዋ ነበረ። እሱ አዳምን ነፃ አላወጣውም። አሁን ግን ዳግማዊ አዳም ክርስቶስ ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ፣ ራሱ መስዋዕት ሆኖ መጣ። ዓለምንም በደሙ አዳናት። ስለዚህ ወደ አዲስ ኪዳኗ ድንኳን ስንገባ እኛ የአዲስ ኪዳን ሰዎች ታቦቱ እናገኛለን። ታቦቱ ላይ ደግሞ የክርስቶስ ስጋና ደም የዘላለም ሕይወት የሚሰጠው አለ። ያ ብቻ ሳይሆን ታላቅ ከስም ሁሉ በላይ የሆነው ስም አለ። ስለዚህ ክብር ለቃል ኪዳኑ ታቦት ይሁን። ተስማማን? ግልጽ ነው። አንድ ነገር ልጨምር።